እና ጋሽ ዛሚዳን ያኛውን ዘፈን ረስተውት ምንም አትሆኝም ብለው የዘፈኑትን ዘፈን ረስተውት በቀደም የሳይፉ ኢንተርቪው ላይ ሚስት ሶሻል ሚዲያ ላይ መሆን አለባት ወይ ሲለው ምን ትሰራለች ሚስት ከሆነች በኋላ አለው። ሄለን ተሰቃየች ከጎኑ ሄለን እሺ አንዳንድ ሰዎች ሳይሆን ሴቶች ለምን ጠማማ አረዳድ እንዳላችሁ ግራ ይገባኛል። በመጀመሪያ ብዙ ሰው የሚስማማበት ነው። አንድ ሴት ባለትዳር ከሆነች ሶሻል ሚዲያ ላይ ለምታረገው ነገር ኃላፊነት መውሰድ አለባት ወይ ደግሞ ጥንቃቄ ልታረግ ይገባታል። አንቺ የተረዳሽውን ወይ ሳይሆን በሌላ ቪዲዮ ላሳይሽ። ለምሳሌ እቺ ልጅያት ባለትዳር ናት፣ ግን የምትለቃቸውን ቪዲዮዎች እዩ። አይሻቸው እንደዚህ አይነት ቪዲዮዎች ነው የምትለቀው። እቺ ሴት አሁን ባለትዳር ሆና በጣም ብዙ ወንዶችን ግን ለማማለል እንደዚህ አይነት ቪዲዮ ትለቃለች። ታዲያ ሰውየው ትዳሩ ምኑ ጋር ነው? ሳሚዳን ሊል የፈለገው ባለትዳር ከሆናችሁ ለሶሻል ሚዲያ የምታደርጉትን አክቲቪቲ የባላችሁን ስሜትም ሆነ ሞራልም ወይም ደግሞ ደስታ በማይጎዳ መንገድ ተጠቀሙ ለማለት ስለፈለገ ነው እንጂ ጭጭ ብለሽ ተዳፍነሽ ሐሳብሽ ይቀር ምናምን አይደለም። ለበጎ ነገር ለመልካም ነገር መጠቀም ትቻለሽ። እያፈነደድሽ ግን እየተገላለጥሽ ራቁትሽን እየሄድሽ አሁን ባለትዳር ሆነሽ እንደዛ የምትለቂ ከሆነ ምኑን ባለትዳር ሆንሽ? የአንድ ሰው ሚስት ብቻ ሳትሆኚ የህዝብ ሚስት ነሽ ማለት ነው አይደል? ለምሳሌ በቀላል አማርኛ ላስረዳሽ ላንቺ ባልሽ ነገ ሶሻል ሚዲያ ላይ ሲመጣ የሆነ ሐሳቡን ሊገልጽም ቢፈልግ የሆነ ነገር ሊያረግ ቢፈልግ ሱሪውን ዝቅ አድርጎ ዝም ብሎ እቺ የመሽኛውን ጫፍ አሳይቶ ሐሳቡን ቢሰጥ እዚህ ጋር ምን ትያለሽ? ምንድነው የምትይው? አይደብርሽም? ላይክ እንደዛ ነው። ሁለተኛ ይሄን ስለተናገረ ለምንድን ነው የሰራውን ነገር ክሬዲቱን የምትወስጂበት? ሴቶችን ለማበረታት ዘፈን አውጥቷላ። ታዲያ ያ ዘፈንና አሁን የተናገረው ነገር ምን አገናኘው? ሁሉም ሰው እኮ የራሱ ፍላጎት አለው እኮ። የኔ ሚስት ባትጠቀም ነው ያለው እኮ። ባለትዳር ከሆነች አትጠቀም ነው። ታዲያ ያን የሰራውን ጥሩ ነገር ለምን አሁን ለማውረድ ትሞክራለሽ? እኔ ዘንድሮም እኔ እንጃ ብቻ ግንፍሌ ሆነ ሰው ነው ያለው። ብቻ አረዳዳችሁን አስተካክሉ። እውነትም ባለትዳር ከሆናችሁ የህዝብ ሚስት አትሁኑ። አትሸራሞጡ። ገላችሁ ለማሳየት አትገላለጡ። ለባላችሁ ብቻ በጓዳ ተገላለጡ። አለቀ። ቀላል እኮ ነው። በግድ ካልተገለብኩ ይባላል። በሽታ ይግለባችሁና ቴንኪው። ሼር ኮፒ ሊንክ አድርጉት በደንብ